እንዲያረግ ስፐርም ሴል አያስፈልገውም። አላህ ሁን ሲለው ሆኖ የሚሆን ነገር ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 47 ላይ ጠይቃ ነበር መርየምም ወንድ ሳላውቅ ያለ ጋብቻ እንዴት ልጅ ይኖረኛል ብላ ስትጠቅ አላህ ነገርን ማስገኘት ጊዜ ሁን ነው የሚለው ሁን ይሆናል አለ። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 59 ላይ እንደዛ ነው። የኢሳ ምሳሌ እንደ አደም ቢጤ ነው አለ። አደም ምን አደረገው? ከአፈር ፈጠረውና ሁን አለው ሆነም። ይሄኛውም እንቁላሉን ያለምንም ኢንተራክሽን ያለ ዘራበሲ ያለምንም ነገር እንዲጸነስ ማድረግ ችሏል። በምኑ ነው? ወደ እርሱ ቃሊቱን በመጣል ነው። ቃሊቱን ወደ ኢሳ በመጣል ነው ያደረገው። ሁለተኛው እሱ ነው። ከዛ በኋላ ካለ በኋላ ከእርሱ ደግሞ የሆነው አለ ከማን ዘንድ? ከአላህ የሆነው ደግሞ ምንድነው አለ? መንፈስ ነው አለ። ከማርያም የነበረው እንቁላል ነው የነበረው። የሰዎች ሩህ ግን የሚመጣው ከየት ነው? ከአላህ ዘንድ ነው የሚሆነው። ሱረቱል ኢስራ ሱረቱል ኢስራ ምዕራፍ 17 ቁጥር 85 ላይ ባትሪ የለኝም፣ ሌላ ማስረጃ ይቅርብኝ፣ ባትሪ የለኝም፣ ከይቅርታ ጋር ፍቃዴ ይከበል። ሩህ ይጠይቀዋል። ሩህ ከጌታዬ ነገር ነው ይላል። ከጌታዬ ነገር ነው ይላል። ስለዚህ የኢሳ ሩህ ከአላህ ዘንድ ነው፣ ከእርሱ የሆነ ነው ይላል። የኢሳ ሩህ ከአላህ የሆነ ነው። የማርያም እንቁላሉ ከማርያም ነው፣ ከራሷ ነው። ታምር ነው፣ በታምር ነው እንትን ያለው ነገር። ግን እያንዳንዳችን ሰዎች አካላችን ከአፈር እንደሚፈጠር ከእናትና ከአባታችን እንደሚመጣ ሁሉ የኢሳ ደግሞ አካሉ የመጣው ከመርየም ነው። መንፈሳችን ደግሞ የሚመጣው ደግሞ ከአላህ ዘንድ ነው። የሁላችንም ያንተም የኔም የሁላችንም። ስለ ሩህ ይጠይቀዋል። ሩህ ከጌታዬ ዘንድ ነው አለ። እዛ ጋርም የኢሳ መንፈስ ከእርሱ የሆነ ነው ብሎ ነው የሚያስቀምጠው። ይሄንን ነው የኢሳ መንፈስ እኮ አይደለም የሚለው ከእርሱ የሆነ መንፈስ ነው። እንዳላጠፋ ነው። ችግር የለውም። ከእርሱ የሆነ መንፈስ ነው ይሌለ። ቆይ አንዴ ይኸውልህ ቃሉ ምን መሰለህ የሚለው አሁን የትርጉም ስህተት አለው በሚለው ፈርዘር መሄድ አልፈልግም። እስካሁን ስታወራ የትርጉም ስህተት አይደለም። ራሱን ብትመለከተው ወደ መርየም የጣላት ይሌለ የሁን ቃሉም እርሱም የሆነ መንፈስ ብቻ ነው። ወደ መርየም የጣላት ይላል አይደል? ማንን የጣላት? ወደ መርየም ቃሉን ነው እኮ። ማን? ኢሳ ነው። ያቺ ቃል የተባለችው ኢሳ ነው ማለት ቃሊቱ ያላ ወደ መርየም የጣላት ነው እያለ ያለው ይኸውልህ የሚለው መልእክት የጣላት ነው የጣለው አይደለም የሚለው ኢሳ ነው። አንዴ እኮ እኔ እኮ አላወራሁም፣ ሐሳቤን አልተረዳኸኝም የሚለው ከእርሱ ምንድን ነው የሚለው እዚህ ጋር የማርያም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት የሁን ቃሉ ነው። ስለ ኢሳ ነው የሚያወራው። የሁን ቃሉ ነው የጣላት ይላል። ማንን የጣላት? ማስኩላይን አይደለም ፌሚናይን ናት። ቃሉን ነው እኮ የጣላት። የጣላት ነው ቃሉን ነው። ማስኩላይን ነው ኢሳ ወይስ ፌሚናይን ነው? በግራማቲካሊ በአማርኛ ይሆንልኝ። አነስታይ ነው ወይስ ተባታይ ነው? ኢየሱስ አነስታይ ነው ወይስ ተባታይ ነው መደቡ? ወይ እኔ ግራ አታጋባኝ። እኔ ግራ መጋባት አይ አንተ አሁን አነስታይ ነው መደብ እኔ ተው እንጂ ተባታይ መደብ ነው አነስታይ መደብ ነው። አንተ መደብህ ተባታይ ወንድና ሴት ማለት ነው። አሁን ለምሳሌ ሊንዳ ምንድን ናት? ተባታይ ናት ወይስ አነስታይ ናት? ጠፍቶብኛል እሱ ነገር አስታውሰኝ። እሺ የወንድ አንቀጽ ነው ወይስ የሴት አንቀጽ ነህ አንተ? እኔ ወንድ አንቀጽ ነኝ። የወንድ አንቀጽ ነህ። እዛ ጋር የተጠቀመው የወንድ አንቀጽ ነው ወይስ የሴት አንቀጽ ነው? የሴት አንቀጽ። የሴት አንቀጽ ማን ናት? እዛ ጋር የተጠቀሰችው ኢሳ ናት ወይስ ቃሊቱ ናት? አልጣላትም እኮ እሷን ማርያምን ጣለ። ቃሊቱ ናት ወደ መርየም ነው የሚያወራው እኮ። ቃሊቱ ምንድን ናት? ማስኩላይን ናት ወይስ ፌሚናይን ናት? አሁንም እንግሊዝኛው አልገባኝም። እሺ ተባታይ ናት ወይስ አነስታይ ናት? እሺ በወንድ አንቀጽ ናት ወይስ በሴት አንቀጽ ናት? ቆይ ተባታይ ወንድ ነው አነስታይን ሴት ነው እንዴ? አማርኛ እኮ ነው። አማርኛ እኮ ነው። እኔ ራሴ ልጅ ሆኜ ያቃል ብለህ አታውራ። ሁሉም እውቀት እንዳንተ። እሺ የሴት አንቀጽ ነው ወይስ የወንድ አንቀጽ ናት የተጠቀመችው? ባትሪህን እንዳልጨርስ ግን የጣላት የተባለችው የጣላት ነው የሚለው ወይስ የጣለው ነው የተባለው? እዛ ጋር የጣላት የሴት አንቀጽ ነው የወንድ አንቀጽ ነው ወይስ የሴት አንቀጽ ነው የጣላት የተባለችው? የወንድ አንቀጽ ነው የጣላት የተባለችው። የሴት አንቀጽ ነው። ኢሳ የወንድ አንቀጽ ነው። ቆይ አይ ፕሊስ እንደዚህ አይነት ነገር ውስጥ እንትን ውስጥ አትሰደኝ። አሁን የሚያወራው ስለምንድን ነው? ስለ ቃል አይደለም። የተጣለው የተጣለችው ማናት? ወደ መርየም የጣላት ነው እኮ የጣላት ነው የሚለው ስለተጣለችው ነው የሚያወራው። የጣላት ቃል ነው የተጣለው እኮ። የተጣለችው የሴት አንቀጽ ናት ወይስ የወንድ አንቀጽ ናት የተጣለችው? እያወራ ያለው ስለ ቃሉ ነው። በሴት ነው እያወራ ያለው። ግን ጣዩ ማን ነው? አላህ ነው። ወደ ማን የጣለው? ወደ መርየም የጣለው። የጣላት ደግሞ ማን ነው? ቃሊቱ ናታ። ከላም ነው ይሄ ከላም የሚባለው። አንድ ነን እኮ ትክክል ነው። አሁን እኮ ሐሳብህን ጋር ልክ ነህ እኮ ልክ ነህ። የተጣለው ቃል ነው። ስለዚህ ያል ቃሊቱ ኢሳ አይደለም፣ ወደ ኢሳ የተጣለ ነው። አልገባኝም። ቃሊቱን ይኸውልህ አላህ ሁን የሚለውን ቃል እንዲፈጠር ድንግል ማርያም ማህፀን ውስጥ የነበረው እንቁላል ስፐርም ሴል ሳይኖረው ያለ ዘራ ብሲ ያለ ወንድ ዘር እንዲጸነስ ልክ አላህ ከአደም ምን ወሰደ ታስታውስ እንደሆነ ከጎን አጥንት ወሰደ። አላህ በቁርአን ውስጥ ተመለከተ። አጥንት ወሰደና
ያንን አጥንት ሰው ማድረግ ቻለ ራሱ። ልክ እንደዛው ነው ከመርየም እንቁላሉ ምንም ነገር እንትን ሳይኖረው ሁን በሚለው ቃል ይሁን የሚለውን ቃል ወደ መርየም ጣላት። ቃሊቱ ማለት ነው ሁን የሚለው ነገርን ማስገኘት ባሻን ጊዜ ለእርሱ ምንለው ቃላችን ለእርሱ ምንለው ሁን ነው አለ። ወዲያውኑ ይሆናል አለ። አንድ ነገር ሊፈጠር ሲፈልግ ቃላት የሚባለው ነገር እዛ ጋር ደግሞ ከሊማ ይባላል። ከሊማ ደግሞ ፎርሙ ራሱ ማስኩላይን ሳይሆን ፌሚናይን ጀንደር ነው ራሱ። ከሊማቱላህ አላህ የሚባለው ማለት ነው። ከሊማቱላህ የሚል የለም ቁርአን ላይ ማነው? ይቅርታ ሩላህ የለም ለማለት ፈልጌ ነው። ይቅርታ ከሊማቱላህ አለ አላህ ከእርሱ ከአላህ ዘንድ የሆነችው ማለት ነው። ከእርሱ የሆነችው ማለት ነው። ከእርሱ የሆነችው ማናት? ቃሊቱ ናት የሆነችው ድንግል ማርያም ማህፀን ውስጥ የነበረው እንቁላል እንዲጸነስ ማለት ነው። ያንን ከተናገረ በኋላ ነው። ከዛ በኋላ ደግሞ መንፈሱ ደግሞ ከየት ነው የሆነው? ከእርሱ የሆነ መንፈስ ነው አለ። ሶስት ነገሮች ናቸው እዛ ጋር የተጠቀሱት። የመርየም ልጅ አልመሲሳ ያላ ነጣጥዬ ጥያቄን እንዳልጠይቅ ቸኩልሃል ማለት ኦነስትሊ እዚህ ጋር አሁን የኔን ጥያቄ አውድ ባውድ ልጠይቅህ እዚህ ጋር። አሁን አንተ እንደምትለው እኔ ችግር የለብኝም። የተጣለችው ቃሊቱ ነች። ማርያም የራሷ እንትን አላት። እዚህ ጋር የአላህ ቃል ደግሞ መጥቶ የወንድን ተክቶላታል። ከሱ የተጣለች ቃል እንደዛ ትረዳው ሀቢቢ፣ እንደዛ ትረዳው። አንዴ ላውራ አይ ተክቶላታል ስትል ልክ እንደ ስፐርም ሴል አድርግ እንዳትጠቀመው። እኛ እንደዚህ አይነት ትምህርት የለንም። እሺ አንተ ቅድም ያልከኝ ምን ነበር? ቃል ስለ ቃሉ ስታወራልኝ በአንተ ቃሊቱ ሁን ነው። ኩን ፈየኩን ነው የሚለው። ሁን ሲለው የሚያደርግበት ነው፣ ነገሮችን የሚያደርግበት ነው። ሁን ይላል አላህ ሲናገር ማለት ነው። እንደዛ ይሁን። ስለዚህ አሁን ይሄ ኢሳ የሚባለው ከአላህ ዘንድ መርያም የጣላት የሁን ቃሉ ነው። ቃል ነበረ እሱ መጀመሪያ ነው። እሱ አይደለም። እንደዛ ነው። ለዚህ ነው ነግረህ እሱ አይደለም ራሱ እሱ ድንግል ማርያም ማህፀን ውስጥ የነበረው እንቁላል መርየም ዘር አላት። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 35 አካባቢ ላይ ስትመለከተው እርሷንና ዝርያዋን ከተረገመው ሰይጣን እጠብቃለሁ አለች። እናትየው ማለት ነው። መርየም ምን አላት? ዝርያ አላት። ራሱ የክሮሞዞን አላት። ራሱ ያንን ክሮሞዞን አላህ ምንድነው ያደረገው? ሁን በሚለው ቃል ሰው እንዲፈጠር ተደርጓል። እዛ ያ ሰው ደግሞ ያ አካል ውስጡ ምን ያስፈልገዋል? ሩህ ያስፈልገዋል፣ መንፈስ ያስፈልገዋል። መንፈሱ ደግሞ ከእርሱ ዘንድ ነው፣ ከእርሱ ነው ይላል። ከእርሱ የሆነ መንፈስ ነው የሚለው ያ መንፈሱ ገብቷል። ለኢሳ የሚያስፈልገው መንፈስ ወሂድ ይኸውልህ ገብቶኛል። አሁን እዚህ ጋር በሌላ አማርኛ ልንገር። አሁን ማርያም ውስጥ የተፈጠረው ነገር ማብራሪያ እየተሰጠው ነው። እዚህ ጋር ማርያም ውስጥ የተፈጠረው ነገር ያ የወረደው ነገር አላህ የጣለው ነገር ማርያም ውስጥ የተፈጠረው ነገር ማብራሪያ እየሰጠው ነው። እንዴት እንደሆነ ማብራሪያ እየሰጠው ነው። በሱ ቃል አማካኝነት የሆነውን ነገር እያስረዳ ነው። ያም ቃሉም ከእርሱ የሆነ መንፈስ ብቻ ነው ይላልና ኢሳ መንፈስ ነው። ሶስት ነገሮች ቃሉም ይላል እኮ ወይ አይ ስላልገባ ነው። እዛ ጋር የተጠቀሱት ነገር ምን ሶስት ነገሮች ተጠቅሰዋል እዛ ጋር ግራማቲካሊ ወ በሚል ማለት ነው። ያሲን ያሳያል ከፈለክ ወ የሚል አርፉ ላጥፋለ ማል ላይ ግልጽ ካልሆነልህ ማለት ነው። ምንድነው የሚለው? አልመሲሳ የመርየም ልጅ አልመሲሳ የአላህ መልእክተኛ ብቻ ነው ነጠላ ሰረዝ። ከዛ በኋላ ደግሞ ከእርሱ ምንድነው ወደ መርየም የጣላት የይሁን ቃል ነው። ሁለት ሶስተኛ ነገር ደግሞ ከእርሱ የሆነ ወ የሚል ነገር አለ። አርፉ ላጥፋለ ደግሞ ከእርሱ የሆነ ደግሞ መንፈስ ነው አለ። ከእርሱ የሆነ ምን አለ? መንፈስ አለ። ካላህ ዘንድ ለምኑ ለዛ መንፈስ ነው ከማ የሆነ መንፈስ ነው። ከእርሱ የሆነ ከእርሱ ከማ ካላህ እርሱ የሚለው አላህን ተከትሎ ነው። እሱ ነው። አሁን ሶስት ነገር ነው። ኢሳ መልእክተኛ ነው። ካላህ የሆነ መንፈስ ነው አይደለም? እንደዛ አይደለም የሚለው ከእርሱ የሆነ መንፈስ ነው እኮ ይላል አይደለም? ከእርሱ የሆነ መንፈስ ማለት ምን ማለት ነው? ከእርሱ የሆነ መንፈስ ነው ምን ማለት ነው? ሱራት ላይ አንድ ጊዜ ያውጣለት። አይ እዚህ ጋር መልስልኝ። ከእርሱ የሆነ መንፈስ ምንድን ነው? ምን ማለት ነው እኮ ላሳየህ እኮ። ከእርሱ የሆነ ማለት የሚፈጠር ነው። የኛ መንፈስ ራሱ ካላህ ዘንድ ነው። ከእርሱ የሆነ መንፈስ ነው ማለት ከእርሱ የሆነ መንፈስ ነው። መንፈስ ከእርሱ ነው እያለህ ነው ያለው። ከእርሱ የሆነ ነው ያለ። ልክ ሱረቱል እንትን ላይ እኮ 85 ላይ እኮ አሳይቼ ነበረ። ሱረቱል ኢስራ ምዕራፍ 17 ቁጥር 85 ላይ አሳይቼ ነበር። እስኪ ያውጣለት አንዴ እሱን። የሁላችንም መንፈስ ካላህ ዘንድ ነው። አይዞህ ማይ ፌዝ። አይ ችግር የለውም ጭመቀኝ፣ ችግር የለውም። ኧረ ጭመቃ ምን አመጣው ብለህ ነው? እኔ በዚህ በሌሊት ሰዓቴን አጥቼ የምመጣበት አላህ ዘንድ አጅር አገኝበታለሁ ብዬ ነው እንጂ አዋቂና ታዋቂ የሚባል አዋቂና ማህይም ጨዋታ ለመጫወት አንድ እውነት ልንገርህ አላውቅም ብዬ እስከገባው ድረስ አንተ ደግሞ እስከምታውቀው ድረስ እጠይቅሃለሁ እንጂ የመስማት ግዴታ አለብኝ። መስማት ግዴታ ሳይሆን ኖርማሊ ሰዎችን አላዋቂ ለማድረግ የምንጥረው ነገር አጅርም የለውም አላህ ዘንድ አይመስልም። አላረጋችሁኝም። እዚህ ቤት አልተደረኩም እስከዛሬ። እንደ ቤቴ ነው የምቆጥረው። ማይፈትዬ ይኸው እዚህ ጋር ስለ ሩሁ ይጠይቀዋል አለ። ሩሁ ከማን ዘንድ ነው ይላል? ከማን ነገር ነው ይላል? ከጌታዬ ነገር ነው። ያንተም
የሁላችንም መንፈስ ከአላህ ዘንድ የሆነ ነው። ራሱ ከአላህ ዘንድ ነው ምንጩ፣ ከሰማይ ነው ምንጩ። አካላችን ግን ከአፈር ነው የተሰራው። ሱረቱ ተሕሪም ምዕራፍ 66 ቁጥር 11 ላይ አንብብለትና ከዛ በኋላ ደግሞ እንቋጫለን ተመራርቀን ግንባር ለግንባር ተሳስመን። ሱረቱ ተሕሪም ምዕራፍ 66 አይ እሱ ይከፍታል። አይ ችግር የለውም። ሱረቱ ተሕሪም ምዕራፍ 66 ቁጥር 11 ወደ ታች ወረድ። እሺ ብልቷን የጠበቀች የሚል ያው ታች 12 ላይ ገባለት 12 ላይ አየው እዚህ ጋር 12 ላይ ቁጥር 12 ላይ የኢምራን ልጅ መርየም ያቺ ብልቷን የጠበቀች ምሳሌ አደረግን። በእርሷ ውስጥ ነፋፋንበት የሚለው ማለት ነው። በእርሷ ውስጥ ከመንፈሳችን ምን አለን አለ? ነፋፋን። አዎ ነፋፋን አለ፣ ነፋን አለ አላህ ከመንፈሳችን። መንፈስ የሚለውን ወደ ራሱ በማስጠጋት ነው። ያው እልቅና ነው። ልክ ምድሬ እንደሚለው አይነት ማለት ነው። ልክ አደምንም ሲፈጠር ምንድነው ያለው? ሰጅዳ ምዕራፍ 32 ቁጥር 11 ላይ ያወጣለት። ልክ በተመሳሳይ ለአደምም እንደዚህ ነው የሚናገረው። ከመንፈሱ ነፋበት፣ አካሉን ከአፈር ፈጠረውና ከዛ በኋላ ከምድር ፈጠረውና በአካሉ ላይ ደግሞ ምን አደረገው? መንፈሱን ነፋ። ያንተም የኔም የሁላችንም መንፈስ ከአላህ ዘንድ ነው የሚመጣው። እስቲ ያወጣለት ምዕራፍ 32 ቁጥር 6 ነው። አምናለሁ፣ ባላደቅምህም አምናለሁ። አረ ችግር የለውም። እኛ ከስር የሚማር ሰው አለ። አይዞ ታገሰኝ፣ አብሽር። እሺ እስቲ የሰውን ቅርጽ ያሳመረው ነው ምናምን ነገር ነፋበት የሚሉት ጋር ነው ያለው። እስቲ ወረድ ብለህ አለፍከው ላይ ነው ያለው። ቁጥር 9 ላይ ነው ያለው። አዎ ቁጥር 9 ላይ እሺ አሁን ቀረብ አድርግለት። እሺ ከዛም ይላል አየው ሲያ በአደም ዙሪያ ላይ ቅርጹን አስተካከለው የአደምን በእርሱ ውስጥም ከመንፈሱ ነፋበት ይላል። አሁን አየ ከመንፈሱ ነፋበት ሲባል ያ የሚመጣው መንፈስ ወደ አላህ እልቅና ተደርጎ ነው። ልክ ምድሬ እንደሚለው ማለት ነው። ሱረቱ አንከቡት ምዕራፍ 29 ቁጥር 56 ላይ ምድሬ ይላል። ከምድር አፈር ሰራን እኛን፣ ከምድር ሰራችሁ ይላል። ከምድር ፈጠርኳችሁ ይላል። ምድርን ግን ወደ እልቅና በማጣት ምድሬ እንደሚለው ሁሉ መንፈስም ፍጡር ነው። ያ የተፈጠረው መንፈስ የሆነ የተቀመጠ ነገር ነው፣ ማቴሪያል ነው። ከዛ ሰው ሲፈጠር ያ መንፈስ ይነፋል ወደ ሰው፣ ወደ አንተም ይነፋል፣ ወደ እኔም ይነፋል። ወደ መርየምም ተነፍቶ ኢሳ እንዲፈጠር ተደርጓል። ወደ አደምም ተፈጥሯል። ተመሳሳይ ነገር ነው ይሄ ነገር የነበረው ማለት ነውና ይሄን ይመስላል። ለዛሬ ነበረን ቆይታ። ባይብል ላይ ብጠይቅ ደስ ይለኛል ጊዜ ካለ። ኡስታዝ አሁን ደግሞ አንተ ጠይቅልን ኡስታዝ። ባይብል ላይ ብጠይቅ ደስ ይለኛል ቢቻል ማለት ነው። ብሮ ችኮላ አይ ብሮ ጓደኛ አይደለህ እንዴ? ምን አታውቅም። ችግር የለውም። ለጓደኛዬ እኮ ጥሩ ነው። በጥሩ ሰው ችግር የለም። ጥያቄ ልጠይቅ ባይብል ላይ ስለመንፈስ ምን ላይ ልጠይቅ እስቲ ወንድሜ? ባይብል ላይ ልጠይቅ። ዘፍጥረት 2:7 ላይ ሰውን ከምድር አፈር አበጀው ይላል አይደለ? በአፍንጫው የትንፋስ እፍ አለበት ይላል ፈጣሪ አይደለ? እፍ ያለበት ነገር አንተ ውስጥ ያለው ይሄ መንፈስ የሚባለው ነገር ከአምላክ ተነፍቶ ይመጣ ነው ወይስ አይደለም? ነው። ኦኬ ጥሩ። አንተ ጋር ያለው የተነፋው ነገር ውስጣዊ አይደንቲቲ ነው ወይስ አይደለም? እሱ ነገር እንዳብራራ ትፈቅድልኛለህ? ትችላለህ። ግን አይ ጥያቄው ቃል በቃል ነው። ነው ብዬ ልለፈው። ይኸውልህ አሁን እኛ ጋር ነፍስና መንፈስ ይለያል። ስለ መንፈስ ነው የማወራው፣ ስለ ነፍስ አይደለም የማወራው። መንፈስ የነፍስ ነገር የህይወት እስትንፋስ ሰጠው ይላል። የህይወት እስትንፋሳችንን እግዚአብሔር ሰጥቶናል። መንፈስና እስትንፋስ ግን ይለያያሉ። እሺ መንፈስ የሚባለው ነገር አንተ ጋር ያለው መንፈስ ከየት ነው የመጣው? እኔ ጋር ያለው መንፈስ ከአምላክ ነው የመጣው። ኦኬ ከአምላክ የሰው መንፈስና ላሳየ መጽሐፍ ቅዱስ ላይ ቆሮንቶስ መልእክት ላይ የሰው መንፈስና የእግዚአብሔር መንፈስ ብሎ ይልና ላስረዳ። አሁን ሁለቱም መንፈስ ጥያቄ ጠይቀኝ የለ ፖይንት ማብራሪያ አይደለም የፈለኩት፣ ጥያቄውን በአጭሩ እንድትመልስልኝ ነው። ሮሜ 8:14 ላይ የሰው መንፈስና የመንፈሳችን ከመንፈሱ ጋር ስለሚል የእግዚአብሔር መንፈስና የሰው መንፈስ አለ። ገባኝ። ይሄ የሰው መንፈስ የሚባለው አንተ ጋር ውስጥ ያለው መንፈስ ከየት ነው የመጣው? ምንጩ ካላህ ዘንድ ከእግዚአብሔር ምን ከአፉን የሚወጣው ውስጡ አብሮት የነበረ ነው ወይስ ሲፈጥረን? ይኸውልህ የህይወትን እስትንፋስ እፍ አለበት ይላል አይደል? የህይወትን እስትንፋስ እፍ ያለበት ከራሱ ከእግዚአብሔር ከአፉ ነው ወይስ ከአፉ ውጪ ነው? እንግዲህ አሁን አላህ አፍ አለው ምናምን ነገር ውስጥ ካልከተተ የሚለው ከአፉ እስትንፋስ እንደሚወጣ ይናገራል ባይብል ላይ። ኢዮብ ምዕራፍ 33:4 እና ምዕራፍ 33 ቁጥር 6 ላይ ይላል በአፉ እስትንፋስ ይላል። ከአፉ እስትንፋስ እንደሚወጣ ይናገራል። ያ የአፉ እስትንፋስ የአንተ አይደንቲቲ ነው ወይስ አይደለም ነው ጥያቄው። ነው አይደንቲቲ ነው። ማይ ፌስ ነፍስ አለው መንፈስ አለው በሚለው አይደንቲቲ ነው።
ያለ ነፍስ ያለ መንፈስ ከአፉ ያ አንተ ጋር አይደንቲቲ ሁለተኛ ቆሮንቶስ 4:17 ላይ ኢንዋርድማን እና አውትዋርድማን ይላል። የውስጥ ሰውና የውጭ ሰው ይላል። የውጭ ሰው የሚለው አካላችንን ነው። የውስጥ ሰው የሚለው ደግሞ መንፈሳችንን ነው። አዎ ያ መንፈሳችን ከአምላክ አፍ የሚወጣ ነው ወይስ ከአምላክ ውጪ ነው የተነፋው? ከአምላክ ውስጥ ነው እንጂ ከአምላክ አፍ ነው እንጂ ከውጪ እንዴት ይሆናል? ኦኬ ጥሩ። ከአምላክ አፍ ውስጥ ከወጣ ያ የኔ አይደንቲቲ እኔ ጋር ያለው አይደንቲቲ ፍጡር ነው ወይስ ፈጣሪ ነው? የኔ አይደንቲቲማ እኔማ ፍጡር ነኝ እኮ። ያ ፍጡር የነበረው እግዚአብሔር አፍ ውስጥ የነበረው እግዚአብሔር አይደንቲቲ ውስጥ የነበረ ፍጡር የሆነ አይደንቲቲ ውስጡ ነበረ ምን ወይ ዲዮል እያንዳንዱ ነገር ላይ እግዚአብሔር በእሱ ኃይል በመለኮቱ የሰራው ነገርና እኛ ያለን ነገር ፍጡር እንለያለን። አሁን መለኮታዊ ኃይል ነው ታምር ነው ይገባኛል። አሁን ፍጡር ነው አልከኝ። አንተ ውስጥ ያለው የአንተ አይደንቲቲ ውስጥ ያለው የሰው ልጆች ውስጥ አይደንቲቲ ውስጥ ያለው ነገር ፍጡር ከሆነ ያ ፍጡር የሚባለው ነገር ከእግዚአብሔር አፍ የሚወጣ ከሆነ እግዚአብሔር አፍ ውስጥ እያለ ፍጡር የሚባል ነገር ፈጣሪ ባህሪ ውስጥ አብሮ ነበረ ወይስ አልነበረ? አይ ጥያቄ ይከብደኛል ብዬ ልበል ማለት እንደዚህ ግልጽ ያለ ስላልሆነ ከምዘባርቅ ያልገባን ነገር ጠይቀኝ፣ ወላሂ ጠይቀኝ። አይ ጥያቄው አይደለም። አሁን ይኸውልህ ግልጽ የሆነ ነገር ነገርኩ። ሰውን እንትናው ለምሳሌ ካፉ ነው ለሚለው ነገር ነው የፈለከው ወይስ እኛን ለምሳሌ አንዳንዱ ፍጡር ያ እስትንፋሱ የአንተ እስትንፋስ አንተ ውስጥ ያለው ሁለተኛ ቆሮንቶስ 4:17 ላይ የተቀመጠው እስትንፋስ ፍጡር ነው አልከኝ። ያ ፍጡር ደግሞ ከእግዚአብሔር አፍ ይወጣ ነው ብለኸኛል። እግዚአብሔር አፍ ውስጥ እያለ ከመውጣቱ በፊት እያለ ያ ነገር ፍጡር ነው ወይስ ያልተፈጠረ ነገር ነው? ያልተፈጠረ ነገር ነው። ያልተፈጠረ ነገር ከሆነ ከወጣ በኋላ ይፈጠራል ወይስ እዛ እያለ ፍጡር እዚህ ጋር ሲወጣ ደግሞ ፍጡር ይሆናል? ይኸውልህ እግዚአብሔር ጋር ያለውን ነገር እኔ ጋር እንዲኖር ማድረግ ይችላል። እግዚአብሔር ያለውን ወይም ደግሞ ራሱ ማድረግ ለምሳሌ እግዚአብሔር ጋር ያለ ያልተፈጠረ ነገር ነበር። እግዚአብሔር ሲወጣ ደግሞ ጥያቄው ገብቶኛል አልገባኝም ለማለት የኔን መልስ ላብራራው ስማኝ። እኔ አሁን ላብራራው ማለት ነው። የጠየቀኝ ጥያቄ ከገባኝ አይ እንደዛ አይደለም የጠየቁት ትለኛለህ። ስለ ፍጥረት ስናወራ ስለ እኔ እናንተ ስናወራ እግዚአብሔር በኃይሉ በፍቃዱ በችሎታው በሁሉ ነገር እኔ እናንተን ሲፈጥረን ከጭቃ ቦካና እስትንፋሱን ሲያስቀምጥብን መንፈስ ሲያስቀምጥብን እሱ ጋር ያለውን ነገር እኛ ጋር አደረገ ማለት ያ የሱ አቅም የሱ ችሎታ ነው። እኔ እናንተ ጋር መንፈስ አድርጎ እኔ እናንተን ወደኛ ሲያመጣው ፍጡር ሆነ እንጂ እሱ ጋር ስለነበረ እሱ ባለቤቱ ነው። ስለዚህ እሱ ጋር ያለ ያልተፈጠረ ነገር ሆነ ሲወጣ ግን የተፈጠረ ነገር ይሆናል። ስለኔ እናንተ አይደል የምትጠይቀኝ? እኔ እናንተ መንፈስ እሱ ጋር ያለ ያልተፈጠረ ነገር ሆኖ እኛ ጋር ሲመጣ ደግሞ ፍጡር ይሆናል። እሱ ጋር መንፈስ ለመንፈስ ስለ አካል አላወራሁም ሀቢቢ፣ ስለ አካል አይደለም ማወራ። የኔና ያንተ መንፈስ እኔ እናንተ ጋር መጥቶ የኛ አይደንቲቲ ከመሆኑ በፊት እሱ ጋር ያለ ያልተፈጠረ ነገር ነው ወይስ የተፈጠረ ነገር ነው? ይከብደኛል። ሌላ ጥያቄ ጠይቀኝ። ይኸውላችሁ ልብ አድርጉ። አንተና አይደለም ክርስቲያን አድርጉ መባባል ጀመር እንዴ? ኖ አይደለም። አንተና አይደለም እኮ ሀቢቢ፣ እኔ ካንተ ጋር ፐርሰናል አይደለም። ከምታዳምጡ ክርስቲያኖች ተፈጠለ ነው አይደል? ይኸውላችሁ የምታዳምጡ ክርስቲያኖች በእኛ በኢስላም አስተምሮት የኛ መንፈስ አንድ የተፈጠረ ማቴሪያል ነገር ነው። የተፈጠረ ማቴሪያል ነው። ከአፍም የሚወጣም ነገር አይደለም። ያንን ማቴሪያል አላህ በእኛ በሁላችን ውስጥም ይነፋል። ሲነፋ የግድ ከአፉ መውጣት የለበትም። እኔ መኪናዬ ተንፍሶ ጎሚስታ ጋር ሄጄ እስቲ መኪናዬ ንፋልኝ ብለው ከአፉ አይደለም የሚያወጣው። የሆነ ከነበረ ነገር ላይ በጎሚስታ ሊነፋልኝ ይችላል። የግድ ለመንፋት ከአፍ መውጣት የሚባል መስፈርት የለውም በኢስላም አስተምሮት። በክርስትናው ግን የሚወጣው ነገር ያ መንፈስ የሚወጣው ነገር ከእግዚአብሔር አፍ ውስጥ ነው የሚወጣው ተብሎ ነው የሚታመነው። መዝሙረ ዳዊት ምዕራፍ 33 ቁጥር 7፣ ኢዮብ ምዕራፍ 33 ቁጥር 4 ላይ፣ ኦሪት ዘፍጥረት 2:7 ላይ ጠይቃችሁ ነው። ያ የሚወጣው ከእግዚአብሔር አፍ እግዚአብሔር ውስጥ እያለ ፍጡር ነው ወይ ስንላቸው አይደለም ይላሉ። እሺ ፈጣሪ ነው ወይ ስንላቸው አይ እግዚአብሔር ውስጥ የነበረ ነገር ነው ይላሉ። እግዚአብሔር ውስጥ የነበረ ነገር መጥቶ ያ ያልተፈጠረ ነገር ከሆነ የኔ አይደንቲቲ ሲሆን እኔ ያልተፈጠረ ነገር አለኝ ማለት ነው። አካሌ የተፈጠረ ነው፣ ውስጥ ያለው መንፈሴ ደግሞ ያልተፈጠረ ነው። ወይድ ማለት ምን ማለት ነው? የሁለት ነገር ውቅር ነው። የመንፈስና የአካል ውቅር ከሆነ ወይድ ማለት ያልተፈጠረና የተፈጠረ ነው። ፍጹም ያልተፈጠረ ፍጹም የተፈጠረ ማለት ነው የሚሆነው። ጥያቄው ልብ አድርጉ ክርስቲያኖች፣ ሄዳችሁ መምህራኖቻችሁን ጠይቁ። ይሄንን ነገር ትክክለኛውን ትምህርት የምታገኙት ወደ ኢስላም ስትመጡ ነው። ይሄንን ነፃ የምትወጡት ይሄንን ነው ለማለት ግን ጥያቄ ፈጥሮብኛል። አሁን የምትለው ነገር እኮ እሱ ነው የምልህ። አጥና ነው እኮ የምልህ እኮ። ይሄ አይደለም። ቆይ አሁን ይኸውልህ ስለ አፈጣጠር ጠየቀኝ። እኔ ተፈጥሬያለሁ። የህይወት እስትንፋስን እፍ አለብኝ። ከእግዚአብሔር የወጣ ነገር አለ አልኩህ። ያ ከእግዚአብሔር የወጣው ነገር ፍጡር ነው። ከእግዚአብሔር እኔ አሁን ፍጡር ነኝ እኮ ከሱ የወጣው ነገር ፍጡር ነው። እኔ ከሷ የእስትንፋሱን ከሷ አይደል እንዲያወጣና ነው ያስተራው ወጣ። ግን አንተ ጋር ጥያቄ አልገባኝም። አይ ከብሎኛል ያልኩህ እኮ ጥያቄ አልገባኝም። ከጄኔሲስ ከሬቪሌሽን አለ
ጥያቄ አልገባኝም ብዬ ሲል ፖስት አደርጋለሁ እዛ ጋር ወይ ጥያቄ አልገባኝም ወይ ከብዶኛል ጥያቄ ጥያቄው ከብደዋል። ጥያቄ ከዛ መንፈሱ ከአፉ የሚወጣው መንፈስ ከአፉ አፍ ውስጥ የነበረው መንፈስ ፍጡር ካልነበረ አንተ ጋር ሲመጣ ተፈጥሯል የሚል አለ? በቢብሊካል ኤቪደንስ አለ? ማስረጃ አለ? ኖ አሁን አንተ አገኘው ከእግዚአብሔር የሚወጣው መንፈስ ጥያቄ እኮ ከእግዚአብሔር የሚወጣው መንፈስ ፍጡር ነው አይደለም ነው? ኖ አይደለም እኮ አልከኝ እኮ ሲወጣ እኛ ጋር ሲመጣ ይፈጠራል አልገባህም? ጥያቄው ኦነስትሊ ስፒኪንግ ይኸውልህ ሳስቆምህም ጥያቄው ከብዶኛል አልገባህም ወይም ደግሞ ክሊር እንድታደርግልኝ ፈልጌ አልገባኝም ስልህ እኮ በደንብ ልታብራራልኝ የቻልከው ሐሳብን በመስጠት ነው። እግዚአብሔር የሚወጣ ነገር ፍጡር መሆን አይችልም። ግን አንተ ጋር ያለው ውስጥ ያለው መንፈስ እኔና ያንተ መንፈስ ያለው መንፈስ ፍጡር ነው ወይስ ፈጣሪ ነው? ለሰው ያለው መንፈስ እግዚአብሔር የሰጠው እስትንፋሱ የነፋበት እሱ የሞተው ወይ አዳም ጋር የሞተው ያ ሕያው የነበረው መንፈስ የእግዚአብሔር መንፈስ ፍጡር መሆን ይችላል? ኖ አይደለም። እኔ ጋር አይደንቲቲ አለ እኮ አይደል እንዴ? ወይድ የሚባለው እኮ የሁለት ነገር ውቅር ነው። ለምሳሌ አፈር ከአተምና ከሞለኪውል ኮምፖስት የሆነው ቦዲ ዲኮምፖስት ሲወርድ ኬሚካል ሪአክሽን እና ሜካኒካል ፈንክሽን በሚቋረጥበት ሰዓት ላይ እኮ መንፈሴ እኮ ይሄዳል እኮ አይደል እንዴ? የነበረ እኔ የምሄደው ራሴ ነኝ። ያ አይደንቲቲ ወሂድ ነው። ያ ወሂድ የሚባለው አይደንቲቲ ፍጡር ነው ወይስ ፈጣሪ ነው? ከእግዚአብሔር የወጣ ነገር ፍጡር መሆን ስለዚህ ፍጡር አይደለውም ማለት ነው። በአንድ በኩል ፍጡር ያልሆነ ነገር አለ እኔ ጋር ማለት ነው። ወሂድ ማለት ፍጡርና ወሂድ ማለት የሁለት ነገር ውቅር ነው ማለት ነው። ተመልከት እንግዲህ በእኛ በኢስላም ሁለቱም ፍጡር ናቸው ለኛ። አይ ቆይ አሁን አንድ ነገር ወደ ክሊር እየሆነልኝ ከሆነ ምንድነው ድርቅ ለማለት ሳይሆን የሆነ ነገር እንለይ። ለምሳሌ እኔ እናንተ ስንሞት የሚሞተው ምናችን ነው? የሚቀበረው ምናችን? አካላችን ዲኮምፖስት የሚያደርገው ኢፍ አይ ጌት ዩ ካገኘው አካላችን በኢስላምም በክርስትናም አካላችን ነው ዲኮምፖስት የሚያደርገው እኮ። ፍቀድልኛ አሁን ካገኘው ሐሳብህን እያገኘሁት ስለመጣው እየተወያየን ስለሆነ ማለት ነው። ድርቅ አይደለም። ከብዶኛል ካልኩ አምብል ነው መሆን ያለብን ማለት ነው። ከዛ እያገኘው ከመጣው ደግሞ ጥያቄህን አላልክም። አይ ማለቴ ድርቅ ለማለት አይደለም፣ ሰዓትህን መግደል። ይኸውልህ አሁን አንተ እንደምትጠይቀኝ ከሆነ እኔ እናንተ ውስጥ ያለው እስትንፋሳቸው ነው እግዚአብሔር መጀመሪያ ላይ አዳምና ሔዋንን ፈጥሮ በኋላ ደግሞ የነሳቸው መንፈስ የሞተው ማንነት የሚባለው ከዛ ለዘላለም ደግሞ ሕያው ነበሩ የተባለው እሱ ለዘላለም ሕያው ነበሩ፣ ፍጡር አይደለም እሱ። ከዛ እግዚአብሔር የነሳቸው ደግሞ አሁን እናንተ ስንሞት ሞተ የሚባለው ለምሳሌ ወሂድ ሞተ ሲባል ሞትክ የምትባለው አንተ ሲያልፍ አስክሬን ስታይ የእከሌ አስክሬን ተብሎ ይባላል እንጂ እከሌ ብለን አንጠራውም። ስለዚህ ያንተ የሚሞተው ማንነት ፍጡር ይባላል። ውስጥ ያለው እስትንፋስህ ግን ያ የእግዚአብሔር ካንተ የወሰደው ነገር ግን ፍጡር አይባልም። ስለዚህ ፍጡር የማይባል ከሆነ አሁን ጥያቄ መጠይቅ ወይድ የሚባል ማምጣት ይችላል። በዚያ ተዘጋጅና በእስልምና አስተምሮ አሁን ግልጽ ከሆነልኝ ስለዚህ ከሆነ እንድናወራ የፈለግከው አሁን እኔ ስለ ካንተ ጋር ማወራው ነገር እኔ ስሞት ሞተ የሚባለው ስጋዬ ፍጡሩ አፈር ነህና ወደ አፈር ትመለሳለህ የተባለው እሱ የፈጠረው ነው። ሌላኛው ሴት አለ ሞቷል ተቀብሯል ክታልክ ነፍሴን ተቀብሯል ብለህ አታገኘውም። በዛው ሎጂክ መንፈሴና ነፍሴ ወደ ፈጠረው ወደዛ ወደ አመጣው ይመለሳሉ። ጥያቄው እሱ ላይ ነው ያለው እኮ በላያ የሚመለሰው እኔ ነኝ ወይስ አይደለሁም? እኔ አይደለሁም ወይ? ያ መንፈስ የሚባለው እኔ አይደለሁም ወይ? አንተ ነህ። ስለዚህ ያ እኔ የሚባለው ነገር ፍጡር ነኝ ወይስ አይደለሁም? ፍጡር አይደለም እሱ ፍጡር አይደለሁም ማለት ነው። ስለዚህ ወሂድ ማለት የሁለት ነገር ቅልቅል ነው። ያልተፈጠረና የተፈጠረ ቅልቅል ነው ማለት ነው። ወሂድ ማለት አካሌ ብቻ ነው የተፈጠረው። ስለዚህ ያልተፈጠረ አንድ ፈጣሪ አለ ውስጥ ወሂድ የሚባል ሌላ። ስለዚህ አየህ ወሂድ ፈጣሪ ነው ማለት ነው። ለምን አታመልከኝም? ፈጣሪ የምታመልክ ከሆነ ተመልከት። እንግዲህ ኮምፕሊት የሆነ ትምህርት ነው ውስጥ ላይ ወላሂ ነው የምነግርህ። ነገረ ድህነት ላይ በአንትሮፖሎጂ ትምህርት ሰው በሚባለው ጥናት እስልምና ራሱ ይበልጣቸዋል። አይደለም ሳሊቬሽን ላይ ይቅርና እስካቶሎጂ ላይ ይቅርና እሱ ጋር ስክሪፕቸር አድርገን በዚህ ጥያቄ መንገድ ያለኝን እውቀት አሰባስቤ እመጣለሁ። ሌላ ጥያቄ አለ እኮ የምልህ እኮ እሱ ኧረ እኔ የለኝም። ይሄ ነው ጥያቄ። ለዘመናት ሰዎችን ጠይቄ ያልተመለሰልኝ ጥያቄ አንትሮፖሎጂ ወይም የነገረሰብ ጥናት ስለ ሰው ጥናት ስናጠና ሰው ምንድነው የሚለው እንኳን በቂ የሆነ መልስ የለም። ክርስትና ውስጥ ምንድነው ውስጡ ያለው መንፈስ ምንድነው ከየት ነው የመጣው ብለህ ስትል ከአፉ ነው የሚወጣው ይለዋል። ከአፉ የሚወጣው ነገር እዛ አፉ ውስጥ እያለ ፍጡር ነው ወይስ አይደለም ስትላቸው ፍጡር አይደለም ይለዋል። ተመልሰው ደግሞ እኔ ነኝ እኮ እኔ ጋር ያልተፈጠረ ነገር አለ ማለት ነው። እኔ ጋር ፈጣሪ አለ ማለት ነው። እኔ ፈጣሪ ነኝ ሁለት ነገር ነኝ ማለት እኮ ነው። መንፈሴ አለ፣ አካሌ አለ። መንፈሴ የራሴ ነው። ራሴ ነኝ እኮ መንፈሴ። አካሌ ዲኮምፖስት ሲያደርግ እንትን ሲል በኋላ ላይ የሚሄደው የሚቀጥለው ዓለም መንፈሴ የራሴ ነኝ የሚሄደው። ስለዚህ ወሂድ እዛ ሲሄድ ያ ፈጣሪ የሚባለው ወሂድ ነው የሚሄደው ማለት ነው። ለምን እኔን አታመልኩኝም? ክርስቲያኖች ተሰብስባችሁ የኔ መንፈስ ውስጥ ፈጣሪ ከሆነ በሉ ጀምሩ። ለምንድን ነው ሌላ ነገር ብቻ የምታመልኩት? አይደለም እኔ አንተን አይደለም እኮ ማውራ ጀነራሊ ነው ማውራ። ግን ለዚህ ሰውን ወክዬ አንድ ጥያቄ ልጠይቅ። እሺ ፈጣሪ ያልተፈጠረ ነገር አንተ ነገር ውስጥ አስቀመጠ ማለት ወይም ደግሞ እሱ በፍቃዱ አንተ ጋር አደረገ ማለት አንተ ፈጣሪ ትሆናለህ ማለት ነው እንዴ? አንተና እኔ ራሴ ነኛ።
ያልተፈጠረው ነገር ራስ እኮ ነው ተብያለሁ። አሁን ኢጎ ምንድነው? ኢጎ ምንድነው ታውቃለህ? ኢጎ በግሪክ እሺ ወንድም ይኸውልህ፣ አሁን እሱ ሁሉን ቻይ ነው፣ ባለ ሁሉ መለኮት እንትን ነው፣ ሁሉን ነገር ማድረግ የሚችል አንተ ውስጥ እሱ ፈቅዶ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ አንተ ውስጥ እሱ ፈቅዶ አስቀመጠ። ከዛ ደግሞ ሊሚቴሽን አበጀልህ ለአንተ። እሱ የበላይ ነው ማለት ለምሳሌ አንተ በድርጅታችሁ ላይ ማናጀር ከሆንክ በማናጀርነት የምታደርገው ነገር በአውቶሪቲ ሁሉ አንተ ጋር ሊሚቴሽን ሰጠ። ሰው ፈጠረና በመልኩ ሊሚቴሽን ሰጠ። ያ የፈጠረውን ሰው የህይወትን እስትንፋስ ውስጥ ያስገባተበትን ሰው ይሄን ነገር አርግ፣ ይሄን አታርጋለው። የእግዚአብሔር ሊሚቴሽን እና ያንተ ሊሚቴሽን የእግዚአብሔር ሊሚቴሽን እና ያንተ ሊሚቴሽን እኩል ይሆናል ማለት ነው። የእግዚአብሔር ሉዓላዊነት እና ያንተ ሉዓላዊነት በጭቃ ያቦካህን አንተ እሱ ፈቅዶ አንተ ውስጥ አስቀመጠ ማለት እኩል ይሆናል አይመስለኝም። ሌላ ጊዜ እናውራበት በዚህ። ቆይ አንድ ጥያቄ ልጠይቅህ። ኢጎ የሚባለው የሰው አይደንቲቲ ኢጎ የሚባለው ስፒሪቱ ጋር ነው ያለው ወይስ አካሉ ጋር ነው ያለው? ሲጀመር በአንትሮፖሎጂ ትምህርት ውስጥ ኢቭን በክርስቲያኒቲ አንትሮፖሎጂ ላይ ኢጎ የሚባለው ነገር አይደንቲቲ እኔ የሚለው አይደንቲቲ ፐርሰኑ የፕሮሶፖን የሚባለው ነገር ወይም ኦንቶሎጂ የቱ ጋር ነው ያለው? ስፒሪት ላይ ነው ያለው ወይስ አካል ላይ ነው ያለው? ስፒሪቱ ላይ። ታዲያ እኔ የምባለው ነገር እኮ ውስጥ እኔ የሚለው እኮ ማንነቴ እኮ ውስጥ ነው ያለው። አንተ የሚባለው ማንነትህ ስትሞት ነገርኩህ እኮ ያንን አብራራሁልህ። አሁን እኮ አንተ ስለዚህ ወይድ ማለት ያ ፈጣሪ ነው ማለት ነው። ያ አይደንቲቲ እኔ የሚለው የሰው ልጆች በአጠቃላይ ስንት ፈጣሪ ነው ያላችሁ? አንተም ፈጣሪ ነህ፣ ዳዊትም ፈጣሪ ነው፣ ያሲንም ፈጣሪ ነው። doesn't mean ይኸውልህ አይደለም። ታዲያ ካልተፈጠረ ምንድን ነው ውስጥ ያለው ነገር? ውስጥ ያለው የኔ ማንነት ምንድን ነው? ፍጡር ካልሆነ ቆይ ይኸውልህ ጥያቄን በጥያቄ ከመመለስ ይልቅ ፈጠረ፣ ባለቤት ነው፣ ባለመዋል ነው፣ ባለችሎታ ነው፣ ሁሉን ነገር አድራጊ ነው፣ ሰራ። እሱ በፍቃዱ አንተ ውስጥ የሆነ ነገር አስቀመጠ ማለት ፈጣሪ አድርጎ ቢሾምህ ፈጣሪ አድርጌሃለሁ ብሎ ካለህ እኮ መፍጠር ትችላለህ። እሱ ካለህ እሱ ካለህ ፈጣሪ ናችሁ ካሁን በኋላ ይሄን ፍጠሩ ብሎ ካለ ባለቤቱ እንዳደረገህ ነው የምትሆነው። ያ ነገር አንተ ውስጥ አስቀመጠ ማለት ደግሞ ፈጣሪ መሆን ትችላለህ ማለት ነው። ስለዚህ እናንተ ፈጣሪ ሁኑ የሚል ደግሞ ሰዎችን ፍጠሩ ሳይሆን ግዙ ብሎ የሰጠውን አውቶሪቲ እሱን የሰጠው። ስለዚህ ሰው ሲሞት ማንነቱ ከመጣበት ሲመለስ ባለቤቱ ግን የሰጠውን ነው የሚሆነው። ባለቤቱ ማን ነው? እግዚአብሔር ነው። መንፈሱ በሱ ውስጥ ያስቀመጠው አይደለም። ስህተት ተናገርኩ አርመኛ፣ ስህተት ከተናገርኩ አሳርመኝ። ልክ አይደለም። አንደኛ ቴዎሎጂውን ትክክል አጥና፣ ይሄኛው ትክክል አይደለም። አሁን አንተ የምታብራራበት ደግሞ የባሰው ስብስብ ነው። ምክንያቱም አንተ እኮ በጠየቀኝ ጥያቄ መልስ ነው የነገርኩህ። አንተ በጠየቀኝ ጥያቄ ነፍሱን እኔ ውስጥ ስላስቀመጠ ስለዚህ ፈጣሪ ነህ ማለት ነው አልከኝ። ለዛ መልስ እኮ ነው የመለስኩት። በእኛ በኢስላም አስተምሮት ውስጥ ማናውቀው ነገር ካለ የማታውቁ ብትሆኑ የእውቀት ባለቤቶችን ጠይቁ ነው የሚለው ቁርአን በሱረት ነህል። ስለዚህ አሁን አንተ ይሄ ማብራሪያ ወልድ የሆነ ነገር አንብቤ ልምጣልህ እኮ አልኩህ። ይሄኛው አንተ ለጠየቀኝ አንተ ያብራራበት ማብራሪያ ደግሞ አደገኛ ነው፣ የባሰ አደገኛ ነው። አደገኛ ከክርስትና የኔ ጥያቄ ብቻ ከሆነ አንተ ምን አልከኝ መሰለህ? አንተ ከሱ የወጣው ነገር ያልተፈጠረ ከሆነ አንተ ፈጣሪ ነህ ማለት ነው አልከኝ። ኖ እሱ ፈጣሪ ነህ ካለኝ ፈጣሪ ይሆናለሁ። ቆይ እሱ ፈጣሪ ነህ ካለኝ ባለቤቱ ከሱ የወጣው ፈጣሪ ነህ ካለኝ ፈጣሪ ይሆናለሁ። ሰው ነህ፣ ምድርን ግዛ። ፋንታሲ ነው የሚሆነው እሱ። ምናባዊ ነው የሚሆነው። ስለዚህ ጊዜ አልጨርስብህ። ምናባዊ ነው የሚሆነው። ጊዜ አልጨርስብህ። ምናባዊ ነው የሚሆነው። እሺ እወድሃለሁ። ለምን መሰለህ? ክርክር ነው የሚሆነው። ኖ አይደለም፣ አይደለም። ይሄኛው አሁን ያልከው ነገር አንትሮፖሎጂካል ኤቪደንስ የለም ቢብሊካል ላይ ባይብል ላይ ቤዝድ አይደለም። እስካሁን ድረስ ያወራቸው ነገር ምንድነው? አደገኛ ነው ያልኩ ምንድነው? ሰው ፈጣሪ ነው የሚል አለ እንዴ? ኖ አይደለም፣ ፋንታሲ ነው እኮ የምልህ። ስትመልስልኝ የነበረው ፋንታሲ ነው። ገባ? ፋንታሲ ታውቃለህ? ውሂድ አንተ ያልከው ምን ሊሆን ነው? እሺ ያልኩህ ምናባዊ ነው። እኔ ጥያቄ ነው የጠየኩህ እኮ። አንተ ግን አሁን የምትመልሰው መልስ ምናባዊ ነው፣ ነባራዊ አይደለም። ቢብሊካል ግራውንድ የለውም። ግድ የለህም አለው እኮ የለውማ። ሰው በመልካችን እንደ ምሳሌያችን እንፍጠር ያለውንና ትሞታለህ ያለውን እኮ ነው እኔ እያብራራሁ ያለሁት። መልክ የተባለው ምንድነው የሚለው ነገር እናብራራለን። እሱ አይደለም ፖይንቱ። እኔ የጠየኩህ ጥያቄ አንተ የአንተ መንፈስ ውስጥ ያለው የአንተ መንፈስ አንተ ራስህ ነህ፣ ከአንተ ውጭ አይደለም ያለው። አንተ ራስህ ነህ። ያ አንተ የምትባለው ማንነት በአንድ ወቅት እግዚአብሔር አፍ ውስጥ ነበረ። እግዚአብሔር አፍ ውስጥ የነበረው ነገር ደግሞ የተፈጠረ ነገር አይደለም አላችሁ። ስለዚህ ወይድ ምንድነው? ያልተፈጠረ ነገርና የተፈጠረ ነገር ውቅር ነው ማለት ነው። ያልተፈጠረ ነገር ደግሞ ፈጣሪ ነው ብላችሁ ታምናላችሁ። እንደኛ ትራይኮቶሚ የሚባል ነገር የላችሁም። እኛ ጋር ትራይኮቶሚ የሚባል ነገር አለ በኢስላም አስተምሮት ውስጥ ኦንቶሎጂ ላይ ትራይኮቶሚና እናንተ ቀደም ግን አንድ ይቅርታ እንደ ባለጌ ይቅርታ፣ ቀደም ስለ ቃል ስትናገር ወይም ስለ እኔ ቃል፣ ስለ አንተ ቃል፣ ስለ እግዚአብሔር ቃል ስትናገር ምን አልከኝ? ያ ፍጡር አይደለም አልካን። ቅድም ታስታውሳለህ? ቆይ ቅድም ከሱ የሚወጣ ነገር ምንድነው አልከኝ። በጣም እንደውም እንግሊዘኛው ከብዶኝ የጠየቅኩ ቃል ምንድነው አልከኝ። ከሱ የሚወጣ ነገር እኛ ጋር ትራይኮቶሚ የሚባል ኮንሴፕት አለ፣ እናንተ ጋር የለም። ቅድም ያልከኝን ቃል በቃል ቅድም ያልከኝን ልጠይቅ። አሁን ለምሳሌ ያላ ንግግር ለኛ ለምሳሌ ያላ ንግግር ለኛ
አላህም አይደለም ከአላህም ውጭ ፈጣሪም ፍጡርም አይደለም። ለምሳሌ ገባኝ፣ ግን የአላህ ንግግር ነው። የአላህ ንግግር ነው፣ አትሪቢዩት ነው። ይሄኛው ግን አትሪቢዩት አይደለም። በእናንተ ጋር እስትንፋሱስ የምን እስትንፋስ? የአላህ እስትንፋስ አትሪቢዩት ነው። የአላህ እስትንፋስ የሚል ነገር ቁርአን ላይ አለ እንዴ? አይ አሁን እየጠየቀኝ ወደ እኔ ውስጥ የተነፋው ሰው ውስጥ የተነፋው እስትንፋስ የአላህ እስትንፋስ አትሪቢዩት ነው አይደለም? ፍጡር ነው፣ አትሪቢዩት አይደለም፣ ፍጡር ነው። አይ ቆይ ከአላህ ውስጥ ነው የወጣው አይደል? በእስትንፋስ ነው አይደል? እሱን ያለው አይደለም። ዛት ዘ ፖይንት በቃ አንተ አይደለም ብለህ ታውቃለህ። እኔ ደግሞ አይደለም ፍጡር ነው። አሁን ግን ከሱ አፍ ከወጣስ በእኛ ፍጡር ነው፣ በእኛ ፍጡር ነው። ከሱ አፍ ከወጣስ አይ ወይድዬ ጥያቄ እንደ ጥያቄ ከሱ አፍ ከወጣ አትሪቢዩት ነው አይደለም እኮ ነው የምልህ። ከሱ አፍ ከወጣ ፍጡር አይደለም። አትሪቢዩት አይደለም፣ አትሪቢዩት ነው የሚሆነው። አትሪቢዩት አይደለም ቃሉ አትሪቢዩት ነው የሚሆነው። ከሱ አፍ የሚሆነው የሚወጣ እስትንፋስ ከሱ አፍ የሚወጣ እስትንፋስ። በእናንተ ትምህርት ዳይኮቶሚ አለ በክርስትና ውስጥ ማን ነው ትራይኮቶሚ የሚባል ነገር አለ? እኔ አሁን እዚህ ጋር ሌላ ጋር ሳንሄድ አንተ ሌላ ነው። በእኔ ቴዎሎጂ ነው ይዤ እኮ የምሞግተው አሁን እኔ በቴዎሎጂያችሁ በእናንተ ቴዎሎጂ ቅድም እኮ ካልከኝ ነገር እናንተ ዳይኮቶሚዝ ነው ያለው። ዳይኮቶማይዝ ነው የምታረጉት። አይ ወንድ አሁን እነሱን ሰዎች እነሱን ተዋቸውና እኔ እናንተ እያወራሁ ቢብሊካል ግራውንድ ባትሪቢዩት ነገር አለ አትሪቢዩት የሚባል ነገር አለ። እውነት እናውራ ዲቫይን እኔ እናንተ እውነት እናውራ። ፕሮቴስታንትን አይደለህም አንተ ነኝ። አይ በአንተ እናውራ አንዴ። በፕሮቴስታንት ዲቫይን ሲምፕሊሲቲ አትቀበሉ። ቆይ አንዴ እኮ እሱን ነው እኮ የምልህ እኮ አንተ እኮ የራስህን ነው እንትን የምትለው። አሁን የጠየቁት ጥያቄ የራስህን አይደለም። አንተ እኮ ቅድም የተናገርከው ከባድ ነገር ወደ እኛ ፋንታሲ ነው። እስላሚስክ እኮ ነው ዴፊኒሽን የሰጠው እኔ በእስላም ያብራራውልህ። በእናንተ ትምህርት ውስጥ ግን አትሪቢዩት የሚባል ነገር አለ ወይ? ያልተፈጠረ አትሪቢዩት የሚባል ነገር አለ ወይ? ለምሳሌ በክርስትና ውስጥ አለ? አሁን ጥያቄን ሳልመልስ ወደዛ ከሄድን አሁን ልንከራከር አይደል? እኔ እየጠየቅኩ ያለሁት ጥያቄ ፈጥረህብኝ እኮ ነው። ጥያቄ ፈጠርክብኝ አላቅም። ቆይ ልጠብቅ አልኩ። በኋላ ወደ ጥያቄ ስመለስ አንተ ወንድሜ ከአላህ የሚወጣ ቃልና ከአላህ የሚወጣ እስትንፋሱ አትሪቢዩት ነው ካል ከአትሪቢዩት የተፈጠረ ነው ወይ ስለ እኔ ውስጥ ስለገባ ነው የተፈጠረ የሚሆነው ወይስ ከአላህ ስለወጣ ነው አትሪቢዩት የሚሆነው? ያልተፈጠረ መሆን የሚችለው ሰው ውስጥ ስለገባ ነው የተፈጠረ የሆነብህ ወይስ ምንድነው ነው? ለማንኛውም በጣም አመሰግናለሁ። በጣም አመሰግናለሁ። ግን በእውነት በጣም እወዳለሁ። ዲሲፕሊን ናችሁ እዚህ ቤት። ሪስፔክት። ኧረ ችግር አንተ በራሱ ደርባባ ቀምቃተኛም ሞገደኛም አይደለም። አንተ በራስህ ባይ ዘ ዌይ ለእኔ የደነገጥኩበትን የፈራሁበትን ነገር አልችልም የምለውን ነገር አልችልም ነው የምልህ። ከዛ ሳገኝህ ደግሞ ጥያቄ የፈጠረብኝን ነገር መጠይቅ ሰው ነኝ። በጣም አመሰግናለሁ። አይ ምንም አይደለም። ከዛ ሌላ ቀን ያለበት እያየሁ እገባለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አንድ ጥያቄ ነበር ለፌስ እኮ ትቀጥላላችሁ። እኔ ልውጣ። አንደኛ ብርዱን ራሱ አልቻልኩትም፣ ውጪ ነው የወጣሁት። ቴንኪው። እሺ ስለ ሰዓት ቻርጅ አድርገህ ምን ብለህ ጊዜ መስጠትህ በጣም ቴንኪው። ችግር የለውም። እንኳን አመሰግናለሁ። አይ ለመግባት የቸገረ ሰውዬ ገብተህ በጣም ጊዜ መውሰድን በጣም አመሰግናለሁ። ተምሬያለሁ። የተማርኩት ነገር አለ። ግን ምንድነው ሁለተኛ የተማርኩት ነገር አለ። አልመጣም፣ ሁለተኛ አልመጣም። አሁን በቃ ምክንያቱም ይሄ አንደኛ እንትን ኡስማን የሚባል ልጅና አህመድ የሚባሉ ናቸው። የነሱን አይቼ ነው የገባሁት። ሁለተኛ ወይም አንፎሎ ለምን አጠፋው እንዴ? ማትመጣው ለምንድን ነው? አይ አስቆያችሁኛ። አሁን በጠዋት ስራ አለ። ተጠቃቅመናል እኮ አውርተናል እኮ። እንዲያውም እኮ ሰው አንድ ቀን ይሰጠን እያሉ ነው እዚህ ቤት ሊንዳ ቤት ስፔሻሊ እንዴ። ቆይ መልሃበን አይ ከኡስታዝ ዋሂድ ጋር ላወላለሁኝ እኔ በውስጥ ኢንሻአላህ። ከዛ ሊንዳ ቤት እንኳን መምጣት አልፈልግም። ቅድም ወረደ ለማለት ፈልጋ ወለደ ብላኝ መቼ ወለድኩኝ መቼ ነው ያረገዘችው ብዬ እኔ ደነገጥኩኝ። እንዴ ሳለቃ አረገዘች እንደሚስከብ አይደለም። ለምዶብኝ እኮ ነው፣ ቃሉ ከብዶኝ ነው። አብሽሪ አላህ ያግራልሽ። ምን ችግር የለው። ምን አልሽኝ? እናወላለን ኢንሻአላህ፣ በውስጥ እናወላለን። እና የሆነ እኛ ጋር አሁን ይሄ ቫምፓይር ፋሚሊ ተብሎ ይዘን የመጣ ነው ነገር አልሐምዱሊላህ እስካሁን ጥሩ ነው እያለ ግን ያለ ነው። ግን የሆነ እኛም እውቀት እንፈልጋለን። የሚከታተለውም ሰው ደግሞ በሆነ ቀን አንድ ቀን እውቀት ይፈልጋልና በወልም አንዴ ይሁን በሳምንትም አንዴ ይሁን በሁለት ወር አንዴ ይሁን ብቻ በውስጥ እናወላለን ኢንሻአላህ። የሚከብድ ነገር ሲኖር ወደ አንተ ይዘንም ብንመጣ ኢንሻአላህ። በቃ ጃቢር መጥቷል። ጃቢሬ እስቲ ቀጥል። ቴንኪው በጣም ጀዛከላህ ኸይራል ስለገባክሽ ብለህ። ኧረ ምንም ችግር የለውም። ያ እንትን ዳዋ ነው እኮ እኔ አጀር ማገኝበት እንጂ ጀዛኩሙላህ ኸይረን ጀዛ እናንተ ምድሉን ስለሰጣችሁኝ እኔ አጀር ማገኝበት እንጂ ሌላ ነገር አይደለም። ሰዎች ይህንን ብርሃን አይተው እንዲመጡ እንፈልጋለን። ከዛ አንጻር ነው እኛ የምንለፋው ጊዜያችንን የምናቃጥለው። የምር የሰው ሃይማኖት የማንቋሸሽ፣ ሰው ሃይማኖት የማነወር፣ የሰዎችን ስሜት የሚያስቆጣ የሚያናድድ ነገር ለማድረግ ፍላጎቱም የለንም። ስንመጣ ያ ነገር ታሳቢ ይደረግልን። የእኛን አዋቂነት ሌላውን ማህይም እኛ ራሳችን ከፍ አድርገን ሌላው የሚዋረድበትን ፕላትፎርም በፍጹም አንፈልገውም። ምንም ጥቅም የለውም። አጅር ካላህ ዘንድም የለውም፣ ፕሪቪሌጅ የለውም። ያ ነው ያለው ነገር። ጃቢርዬ ጠይቀው። እሺ ኡስታዝ ጀዛከላህ ኸይር፣ አላህ ባለህበት ይጠብቅህ። ታንኪዩ። ሀው አር ዩ? እንዴት ነህ?
ኡስታዝ አንተ ወሒድ ኡስታዝ ሆንክ የከበረውን እንዴ? አንተ ሰላምታ ያቀረበልህ ነው። ኡስታዝ ሆንክ እንዴ? ኧረ በቦታውም አልመለስኩም። ሰላም ማለት እኔን ኡስታዝ ያለ የለም። እኔን ያለ የለም። ታች ያለውን ታች ኡስታዝ ወሒድን ነው የተባለው፣ እኔን አይደለም። ደህና ናችሁ? ደህና ነህ? እንዴት ነህ? እንዴት ናችሁ? ደህና ነን አልሐምዱሊላህ። ምን እንደሚታይ ታውቃለህ? ኢሊሻ ክርስቲያኖችን ታማላችሁ አትሰብስባችሁ በቃ። ስማ ቆይ ኢሊሻ የሚታየኝን እንገርህ። እኔ እናንተ አንድ ላይ ዑምራ ስናደርግ ይታየኛል። የአላህን ቤት ሂደን ስንጎበኝ ይታየኛል። በራእይ ነው ወይስ በህልም? ምኞቴ ነው። ምኞቴ ነው። ኢልሃሚያ ይባላል ይሄ በእኛ ኢልሃም እናንተ አላህ ወደ ስማ አላህ ወደ ሂዳያ ይስጣችሁ። አረ እናንተንም ይስጣችሁ። እኛንም አሰጥተናልም ይቀጥላልም። አላህ ስንቴ ነው የሚሰጠኝ? ኦልሬዲ ሰጥቶኛል በኢየሱስ ክርስቶስ በመሄድ ሰላም እያለህ አልመለስክለትም። ኃይልሻ አለ እንደዚህ አይት አለ ከታች ሰላም እያለህ ሰላም ታቅርቡልኝ ሰላም እያለ አላየሁትም። እኔ እኮ እንዳውም ሪኩዌስት እየነዳሁ ነውና ሪኩዌስት መደረጌንም ራሱ አላወቅኩም። ዝም ብዬ እንትን ነው ቪዲዮ መክፈት ስለማልችል ሪኩዌስት እንዳረከኝ ራሱ አላየሁም። ሰላም በልልኝ እኔም ሰላም ልበላችሁ ብዬ ነው የገባሁት። ሁላችሁም ሰላማችሁ ይብዛ። አላህ ሂዳያ ይስጣችሁ። ማንበብ ስለማትችል ዘጋኸኝ ምን ነው እያለህ ነው? ኧረ እኔ አላየሁም። እንደውም እንኳን ኮሜንት ላነባ አም ድራይቪንግ ወደ ቤት እየሄድኩ ነው። እንትናንም አያየውን ነው። ማነው ስሙ? ሰለምቴ ወንድማችን ማነው? ኃይሉሻ እንዴት ነህ? አዎ ወስጎ ነው። እንዴት ነው አለው? ጣል አረክኝ እኮ ክርስቲያን አረጋለሁ ብለህ ምን ትመጣታለህ? እሱ እንኳን ምን እንደርክ መመለሻ ቀርቧል። ትንሽ ነው የቀረ። በዝምታ ነው እንደምትመለሰኝ ወንጀልኛ ተገዝግዛል። ትንሽ ጫፍ ላይ ነው ያለው። ዝም ብለህ አታክርሽ። አይዱሻ አንተ እንዴት ነው ሰውን በመተው እኮ ወደ ክርስትና መጥራት አችልም። ቤታችንን እንደምታየው ደግሞ ከፍተኛ የወንጌል እጥረት አለ ራሱ እና አናታችንን የወንጌል ቅባት በተቀባን ምናምን ደስ ይለኛል። አንተ እዚህ ውስጥ ቆይ ግን ኃይሉሻ ወላሂ ቁም ነገር ለአንድ ነገር አሁን ወደ ክርክር አታምጣኝ። እኔ አሁን ሰላም ክርክር አይደለም ክርክር አይደለም ሰልችቶኛል። እኔ ከእናንተ ጋር መጨቃጨቅ። ስቅለት ለምን ዲቤት አትገባም? እስቲ እንማር። አሁን ዝም በል በእናትህ። አሁን አንተ ስማ በር ዘግተህ የምትከራከር ሰውዬ አሁን ገባ። ትንሽ ለ45 ዲግሪ ማከፈት አድርገህ ብታወራ ቤት እኮ ቤት እኮ እየመጣሁ ካወራ ነበረ። አላስወራ ብለውኝ ነው እንጂ እኔ ቤት እየመጣሁ እከራከር ነበር። ግን አሁን ዛራ አስተማሪዎች ጋር በስቅለት ጉዳይ ተከራከር። ዲቤት ገባ። ስማ ደረቋ ሳራ አልኩኝ። ዛራ ትኖርልኝ አጎቴ ትላለች። ትወጣና እኮ እና አይሉሻ በስቅለት ጉዳይ ዲቤት ለምን አይሉሽ? እንዴት ነህ? ወላሂ አላህ ዛራ ትመቸኛለች። ባይዘ በጣም ነው የምትመቸኝ። አቤት እኮ ግባ ዲቤት። አይሉሻ እንዴት ነህ? ሰላም ሁሉ ሰላም። ሰላም እግዚአብሔር አንዴ አትደራረቡ። በጣም ምርጥ ወንድሞች ናቸው። ለምን አንወያያቸውም? ስንቴ ነው ከእናንተ ጋር ወያየው? ዘመኔን ሁሉ ከእናንተ ጋር ኃይልሻ ተከሻለ አሁን የሚያወራህ እኮ ወንጌላዊ ነው። ጎን ለጎን ወንጌላዊ ነኝ። በጣም ዲሲፕሊን ምርጥ ወንድሞች ናቸውና ለምን ውይይት አይደረግም ከነዚህ ሰዎች ጋር? እኔ ስንቴ ነው ወያየው? በጣም ምርጥ ወንድሞች ናቸው። ስንቴ ነው ከእናንተ ጋር ማውራው? እኔ እኮ ሰልችቶኛል ከእናንተ ጋር ማውራት። ምክንያቱም ነው ወንድሜ እናንተ ኦፊሻል ምን አድርጋችሁ አይደለም ቆይ አዳምጠኝ። እናንተ አላማችሁ ሌላ ነው። ቆይ እንደው ምን በእናታችሁ እችን ጥያቄ ጠይቃችሁና እችን ጥያቄ ብቻ ጠይቂያችሁ ሊድ ጊዜም የለኝም ሰው ቤት እየሄድኩ ነው። ስሙ አዳምጡ። ጥያቄ አጭር ጥያቄ ነው። እናንተና ኦርቶዶክሶች እናንተ ሙስሊሞችና ኦርቶዶክሶች ሌትስ ሴይ ለምሳሌ ሰሞኑን አሁን ኦርቶዶክሶች የሆኑ ሰዎችን ከስተው አሳስረው ነበር። የአንድ ሁለት ሰዎችም አሉ ሃይማኖታችን ላይ ክፉ ነገር ተናገሩ ተብሎ ነው የታሰሩት። ኦልራይት እናንተም ደግሞ ለምሳሌ ሰምባዲ ለምሳሌ ቁርአን ቢያጣጥል ነብያችሁ ላይ ሆነ ነገር ቢና ምን ነገር የለበትም። አይ ነው እሱን እኔ አግሪ። እንዳውም ካልገደልኩ ነው የምትሉት።
በጣም ነው የምትናደዱት። ኦፍ ኮርስ መናደድ መቼም ችግር የለውም። እኔም መጽሐፍ ቅዱሴን ኮር ቫልዩዎች የሚሳደብ አንድ ሰው ከበያ አልቀባኝም። ኦፍ ኮርስ በጣም ነው የሚያናድደኝ። ግን ካልገደልኩት ምናምን ወይም ደግሞ ከስሼ ማሳሰር ደረጃ ላይ አልደርስም። ለምን ብትሉም አልደርሰው በቃ ያ ነገር ሲሆን ደስ ባይለኝም ለማሳሰር እናንተን ለማለት ደረጃ አልሄድም። ለምንድን ነው እናንተና ኦርቶዶክሶች ወደ በቀል የምትሮጡት? ለአምላካችሁ ለምን እንደምታግዙት እቺን ብቻ ንገሩኝና እንደው ከመልስ እንመልስልሃለን። ቀላል ጥያቄ እንጠይቀው፣ ግን እኔ ጥያቄ መልስልኝ። አዎ በእናትህ መልስልኝ፣ ሰዓት የለኝም። እቺን ንገረኝና ልሄድ። እኛም እኮ ሰዓት የለንም። አንተ ገና ለገና ሊያሰልሙኝ ነው ብለህ ለምን ትሸሸናለህ? ብዙን ጊዜ ነው የታዘብኩት። አይ ለምን ትፈራለህ? እውነት ጀለቢያ ራሱ ያምርብሃል። በህልም አይቼክ በህልም ታያለህ። እዛ በቪዲዮ አይተህ ነው ከአስቴር በዳኒ ጋር ሰለምኩ እኮ ብላት እየተንጨረጨረች ምናምን አይደለም ነበር እያለች ታየው። ሰለምኩ አላልኩም እኔ አላልኩም። አይ በህልሜ ነው ያልኩት። በህልሜ ያየሁልክ እንደዛ እና ጀለቢያ ራሱ ሲያምርብህ እና ጀማው ደግሞ ራሱ በቃ የኔን የምንገዛለት ብለው ጀለቢያ በጀለቢያ አድርገው እሱን ተሸክሞ ለቤት ስትሄድ አየሁ። ገዝቻለሁ። ሞሮኮ ጊዜ የሆነ ነገር ገዝቻለሁ። ለነገሩ ባህላቸው ነው፣ ጀለቢያ ነው ግን ገዝቻለሁ አለኝ። እሱ ከሆነ ኦኬ። ስለዚህ እንትን እሱ ከሆነ ደግሞ የሞሮኮ ባህል እንጂ እስላም ባህል አይደለም። እኔ ስማ ስቅለት ዲቤት ገባ ከአስተማሪዎች ጋር አንድ ውይይት አልገባም። አንተ ለምን ሁሉ እንደካ አልገባም። ለምን እንደማልገባ ታውቃለህ? ይሄን ያህል ምን አረኩ? ቆይ ለምን መሰለህ ለምን ነው እኔ የምጨክነው? ለምን ነው የምጨክነው? ለምን መሰለህ ዲቤት ማልገባ? እሺ ክርስትና ከመጀመሩ ከ500 ዓመት በኋላ መታችሁ ኢየሱስ አልተሰቀለም ስትሉ ትንሽ ባታፍሩም እንዴ? እኮ ሲፍረታችንን አስረዳና አንተ አናሳዝንም? አይ አሁን ጊዜ የለኝም። ብቻን ጌታን አንተ ይዘካ አይደብርም? ለኛ ሳታካፍለንም እኛ ወንጌል ተጠምተናል እያልን እንዲህ በባዶ ቤት ተተልጤል። ስማጃ 2 ደቂቃ 3 ደቂቃ ብቻ ነው ያለኝ። በልተልሚ ለምንድን ነው የምትናደዱት? እቺ ብቻ መልስልኝና አውረዲ ጋር እንትን ነው አክቹሊ ምን መሰለህ፣ በእኛ በእስልምና ሃይማኖት ያው ሙስሊምና ኢስላም ይባላል። እስልምና ሃይማኖቱ ነው፣ ሙስሊም ደግሞ ያው ሃይማኖቱን የሚከተለው አካል ነው። ስለዚህ ሙስሊም ተነስቶ ሁላ ያደረገው ነገር የሚመዘነው በእስልምና ሃይማኖት ነው እንጂ አንድ ሙስሊም ተነስቶ የሆነ ነገር ስላደረገ ሃይማኖቱን ይወክላል ማለት አይደለም። ዲነ ኢስላም ፐርፌክት ነው፣ እስልምና ሃይማኖቱ ማለት ነው። ሙስሊሞች ግን ፐርፌክት አይደለም። ገባካ? ለምሳሌ ሙስሊሞች ኃጢአት ሊሰሩ ይችላሉ። እስልምና ሃይማኖት ግን ኃጢአትን እንድንሰራ እንትን አይለንም፣ አያበረታታንም፣ አያዘንም ሲጀመር ማለት ነው። አክቹሊ ምንድነው የተባልነው እኛ በቁርአን ላይ ሙስሊሞች አላህንና መልእክተኛውን የሚሳደቡ ሰዎች ራቋቸው ነው። ከእንደዚህ አይነት ሰዎች ጋር አታውሩ፣ ራቋቸው ነው ያሉ። መራቅ አሁን አንተ ልክ አላህንና መልእክተኛውን ስትሳደብ የማደርገው ነገር ምንድነው? እርቀሃለሁ፣ አንተን መራቅ ማለት ነው። ባካ አይደለ? እርቀሃለሁ። ይህን ነው እስልምና የሚያዘን እንጂ ሌላ እንትን አይልም። እና ጥያቄ ምንድነው ኡስታዝ ወሂድ ያለ ጴንጤ ለምንድነው ግብረ ሰዶማውያን የሚያጋባው? ይሄ ነው በጣም ችግራችሁ። ይሄ ነው ጴንጤ ጀነራላይዝ አድርጋችሁ ስቴሪዮታይፕ አድርጋችሁ ትመጡና ጴንጤ ለምን ነው ግብረ ሰዶም? እኛም ግብረ ሰዶም ነን ማለት ነው። እንደዛ ከሆነ አይ ለይተህ ነገር አሁን እኔ እኮ ጀነራል ጀነራላይዝ ታደርጉት። ለምሳሌ ግብረ ሰዶማዊነት ከእናንተ ባልተናነሰ እንጸየፋለን። ዋይ ዩ ጀስት ጀነራላይዝ ታደርጋላችሁ? ኖ ጀነራላይዝ አንተ ጴንጤ ሰዶማዊነትን ቢባል ሙስሊም ሰዶማዊ የለም? አይ አይደለም። አሁን እኮ አንተ ምን አልክ መሰለህ፣ እናንተና ኦርቶዶክሶች ለምንድን ነው እንዲህ ሲል ፍለጠው ቆረጠው አሳስረው ምናምን ብላችሁ ሁሉ ውስጥ የምትጋቡት ስትለኝ ለምን ጀነራላይዝ ታደርገዋለህ አላልኩ። የጴንጤ ሃይማኖት ከእናንተም ከኦርቶዶክስም ትንሽ የተሻለ ነገር ያየሁበት በዚህ አቅጣጫ ደስ አይለንም። እኛ መጽሐፍ ቅዱሳችን ሲሰደብ ግን ለምሳሌ ካልተበቀልን ወይም ካልገደልን አንልም። ለሁሉም ደርሻለሁ የሚሄድበት ቦታ ለምን ምን መለስኩልህ? ሰው ቤት እየገባው ነው ማወራ ነው። አልመለስክልኝም። በል የከባድ ጥያቄ ነው። ነጋቲ ሀይሉሻ አንተ ደግሞ ሀይልሽ ኢብራሂም ስለጋበዝከኝ አመሰግናለሁ። አለኒ ሀይልሽ አንድ ጥያቄ ልጠይቅህ። አላህ ይባርካችሁ። አንድ ጥያቄ ልጠይቅህ ሀይልሽ። ሳገባ ወጣ አይ
ሲጀመር ላይክ በህግ መጠየቅ ይሄን ያህል ቢግ ዲል ሊሆንበት አይገባም። ቢኮዝ አንድ አስተማሪ ክፍል ውስጥ ገብቶ ለተማሪዎች የማይሆን ትምህርት የሚሰጥ ከሆነ ተማሪዎቹ ተምለው የሚሄዱትን ነገር ቤተሰብ ጋር ሊተገብሉታል። በኑላቸው ዘይቤ ደግሞ ያንን ነገር እያደረጉት ይኖራሉ። ያንን ማስተማር ያለበትን ትምህርት ትቶ መጥፎ ሌላ ትምህርት የሚያስተምራቸው ከሆነ ወላጅ ለምን ልጄ መጥፎ ትምህርት ተምሎ መጣ ብሎ ይከሳል አይደለም? እኛም ደግሞ እስልምና ላይ ያሉት ልጆች እስልምና እምነት የሚከተሉት ልጆች እንደዚህ አይነት መጥፎ ነገሮችን ሰምተው እንዲሳቀቁም እንዲማሉም አንፈልግም። ሀላስ ስለዚህ ያንን በማድረጋችን ቅል ሊለው አይገባም። ሲያስተምር የሆነ የሃይማኖት አባትም ይሁን ኡስታዝም ይሁን በትክክል የማያስተምር ከሆነና ትክክለኛ ያልሆነ ትምህርትን የሚሰጥ ከሆነ መጠየቅ አለበት ኦብቪየስሊ። ቢኮዝ እየሰማ ያለው ሰው መበላሸት እንጂ ላይክ ጥሉ ነገር ማግኘትን ወይም ጥሉ ነገር መውሰድን አይችልም። ይሄ ደግሞ እምነት ስለሆነ ሴንሲቲቭ ነው። እሱ ልጁን ትምህርት ቤት ልኮ መጥፎ ነገር ተምሎ ቢመጣ ደስ እንደማይለው ሁሉ እንደሚጠይቅ ሁሉ ትምህርት ቤትና አስተማሪው እንደሚከስ ሁሉ እኛም ልክ እንደዛ እንከሳለን ነው ሀላስ። ኢብራሂም ፈቀዱልኝ ስወዳችሁ አንድ ደቂቃ ጃን ይቅርታ ለጠይቀው ግን ለምን እንትን እንዳልኩ እንዳይደብረው ልንገረው ከይቅርታ ጋር እሺ። ከዛ ሰዓቱን ስላያችሁት ነገ እገባለሁ። እኔ አልደበረኝም ወላሂ ድንገት ስላላ አይደብርህም ግን ያው እያወራን እሺ። ግልጽ ላድርገው ስለምወድህ ማለት መልካም ውይይት ማለት መንፈሳዊ ቀንተ ስለሆነ እየጠራኸኝ ያለው እውነትን ላሳይ ብለህ ስለሆነ የምናወራው ለምን መሰለህ በውይይቱ ላይ ለምሳሌ ቅድም ባነሳህልኝ ጥቅስ ላይ የኢየሱስ ክርስቶስ አባትና አምላክ እያለ ክርክር ሲመስለኝ አቆምኩበት። ሚት አባት ካለህ እኮ አባት አይወለድም ልልህ ላሳይ ስል መልስልኝ አይነት ስለሆነብኝ ነው። ሌላ ጊዜ ገብቼ ወያያለሁ። ለምን እዛ ጋር አባትና አምላክ ይለዋል። ስለዚህ አባት ወላጅ ነው እንጂ አይወለድም። መልሰህ ይሄንን ነው የወለደችው ስትለኝ ዴቪት ነው የሚሆነው ብዬ ነው። እሺ በእኔ መረጃ አይ ችግር የለውም። እኔ ባይዘጉኝ ማለት ነው በሐሳብ ልዕልና አምናለሁ። ማለት እኔ እንደዛ አንድ የማቆምበት ምክንያት ማለት ነው ይሄ ቤቴ ስለሆነ ፍሬውኝ ነው ማወራው ቤቴ ነው። እኔ እንደዛም ሲጀመር አይደለም አሁን ስትጠይቀኝ ስላልተዋወቅን ነው እንጂ እኔ ምን መሰለክ መጥፎ ነህ ብዬ አላስብም። ግን ያቆምኩበት ምክንያት ኦፌንድ እንዳያረግህ ብዬ ነው። እዛ ጋር ያሳየኸኝ ጥቅስ ከታችም አለ የጌታችን ኢየሱስ ክርስቶስ አባትና አምላክን በማወቅ ይላል። ስለዚህ አባት ካለ ይሄን ጥያቄ አትጠይቀኝ። አባትን ወለደች ብለህ ለምን ጠይቀኛለህ? ኦብቪየስሊ እየመለስኩልህ ነው። እወድሃለሁ በክፋት አይደለም። ድምፅህ ሚውቱን አልመሰለኝ እያወራ መሰለኝ። ኢብራሂም አያፈቅዱልኝም ወይስ ትንሽ ልቆይ? ያሲን